ሄይ እንዴት አደራችሁ? ጉድ ሞርኒንግ። ለፖለቲካ ፓርቲዎች አስተያየታችን ምንድነው? ሐሳብ መስጠታችንን እንቀጥላለን። ባለፉት ቪዲዮዎቼ አሁን የምርጫ ዘመን ነው። የፖለቲካ ፓርቲዎች ዲያሎግ ማድረግ ጀምረዋል፣ መነጋገር ጀምረዋል። ቢነጋገሩባቸው ብያሰብካቸው የመጀመሪያው ዲሲፕሊን የሆነ ሲቲዝን እንዴት ኮንስትራክት ማድረግ እንደሚቻል መወያየት አለባቸው ብያለሁ። ሁለተኛው the role of religious institution and the development of our society critically መነጋገር አለባቸው ነው። ስትራቴጂያቸው መነጋገር አለባቸው ሪከመንድ አድርጌያለሁ። ሶስተኛ ምንድነው ቢነጋገሩበት ብላችሁ ብትጠይቁኝ የኔ ሪከመንዴሽን the role of intellectuals እና ደግሞ the role of senior citizen in Ethiopian development, especially shaping the generation ላይ ሮላቸው ክሊርሊ መታወቅና እነዚህ ፖለቲካ ፓርቲዎች ምን አይነት ዲዛይን ምን አይነት ስትራቴጂ እንደሚጠቀሙ ሊነግሩን ሊወያዩበት ዲያሎግ ሊያደርጉበት ይገባል ያስባሉ። ምን ለማለት ፈልጌ መሰላችሁ? በኢትዮጵያ ሶሾ ኢኮኖሚክ፣ ሶሾ ፖለቲካል፣ ሶሾ ዲሞግራፊክ ታሪኮች ኤክስፒሪየንሶች እና በተለያዩ ጊዜ በሆኑ ኢቨንቶች የተነሳ የገቨርንመንት ስትራክቸር ወይም ደግሞ የገቨርንመንት የፖለቲካል አርም የምንለው ስትራክቸር እና በጣም ኢንተሌክቹዋል የሆኑት ደግሞ ኢሊት ኢትዮጵያን መካከል በጣም ሰፋ ያለ ልዩነት ወይም ደግሞ ይሄ በጎሪጥ እየተያዩ የሚሄዱ ካልቸር ወይም ደግሞ ኤክስፒሪየንስ አይ ቲንክ ቦልድሊ የምናውቀው ነገር ነው። ብዙ ጊዜ ኢንተሌክቹዋሎች ወይም ደግሞ በጣም ኢሊት ግሩፕ የምንላቸው ሪጋርድለስ ኦፍ ዘር ኤጅ ማለት ግዴታ እድሜያቸው ትልቅ የሆኑ ማለት አይደለም፣ ግን ኢንታየርሊ እንደዛ ውስጥ ያሉ ኢንተሌክቹዋልስ የፖለቲካል የገቨርንመንት ሲስተም ወይም ደግሞ አድሚኒስትሬሽን ሲስተሙን አንደርማይን የማድረግ ፖለቲካሊ የማየት ሮሉን አንደርስቲሜት የማድረግ ኤንጌጅመንቱን ኦቨርሉክ የማድረግ ሲሪየስ የሆነ ችግር እንዳለ ይታወቃል። በሌላ ሳይድም በገቨርንመንት ስትራክቸር ደግሞ የገቨርንመንት ፖሊሲ የገቨርንመንት ስትራቴጂም ዲዛይን ሲደረግ ሲወጣም እነዚህም ኢንተሌክቹዋልስ ኦርጋናይዝድ በሆነ መንገድ በተለይ ደግሞ በጣም ኦርጋናይዝድ በሆነ ኮኦርዲኔትድ በሆነ መንገድ ኢንጌጅ የማድረግ ምንድነው ኦፖርቹኒቲው አይታየም። ወይም ደግሞ መንግስት ኤፈርት ቢያደርግ እነዚህ ኢንተሌክቹዋል ኤሊት ግሩፕስ የሚያገኝበት ኮኦርዲኔትድ የሆነ ሲስተም ኢትዮጵያ ውስጥ እኔ እስከማውቀው ድረስ አለ ብዬ አላስብም። ያው በዚህም በዛም የሚደረጉ የተለያዩ ዲያሎጎች፣ ኮንቨርሴሽኖች፣ ሳይንቲፊክ ፎረሞች፣ ፕሮፌሽናል አሶሲዬሽን ላይ የሚያደርጓቸው